ሰላም ጤና ይስጥልኝ የቪታሊቲ ቤተሰቦች፣ ዛሬ ብዙ እናቶችንና ጥንዶችን የሚያሳስብ ግን ደግሞ በቀላሉ ሊረዱት የሚገባ ጉዳይ ይዘን ቀርበናል። አንዲት ሴት መቼ ነው ማርገዝ የምትችለው? እርግዝና የማይፈጠርባቸው አስተማማኝ ቀናት የትኞቹ ናቸው? የወር አበባ ዑደትን በመቆጣጠር ብቻ እንዴት እርግዝናን መቆጣጠር ወይንም ማቀድ ይቻላል የሚለውን በዚህ ቪዲዮ ይዘንላችሁ ስለቀረብን እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቪታሊቲ አምሃሪክን ሰብስክራይብ በማድረግ ቤተሰባችን ይሁኑ። የወር አበባ ዑደትን መረዳት ዘ ሳይክል። እርግዝና የሚፈጠርባቸውን ቀናት ለማወቅ መጀመሪያ የወር አበባ ዑደታችንን መረዳት አለብን። የወር አበባ ዑደት ወይንም ደግሞ ሳይክል የሚቆጠረው የወር አበባ ከመጣበት የመጀመሪያ ቀን ጀምሮ እስከ ቀጣዩ የወር አበባ የመጀመሪያ ቀን ድረስ ነው። በአማካኝ የአንዲት ሴት ዑደት 28 ቀናት ቢሆንም ከ21 እስከ 35 ቀን ሊሆንም እንደሚችል ማወቅ አለባችሁ። ይህንን ነገር እናንተ የምታውቁ ስለሆነ ቀኑን መቁጠር አለባችሁ። ማርገዝ የሚቻለው እንቁላል የሚለቀቅበት ቀን ነው። እርግዝና የሚፈጠርባቸው ቀናቶች ቀይ ቀናቶች ሲባሉ፣ እርግዝና የማይፈጠርባቸው ቀናቶች ደግሞ ነጭ ቀናቶች በመባል ይታወቃሉ። ስለ ቀይ ቀናቶቹ ወይንም ደግሞ እርግዝና የሚፈጠርባቸውን እነዚህ ቀናት ማርገዝ ለሚፈልጉ ጥንዶች ወሳኝ ናቸው። እንቁላል የመውጣት ቀን በአማካኝ በ14ኛው ቀን አካባቢ ለ28 ቀን ዑደት እንቁላሉ ከማህፀን ይወጣል። የወንድ የዘር ፈሳሽ ስፐርም ቆይታ የወንድ የዘር ፈሳሽ በሴቷ ማህፀን ውስጥ እስከ 5 ቀናት ሊቆይ ይችላል። እንቁላል ከወጣች በኋላ የምትቆየው ግን ከ12 ሰዓት እስከ 24 ሰዓታት ብቻ ነው። ስለዚህ እንቁላል ከሚወጣበት ቀን 5 ቀን በፊትና እንቁላል በሚወጣበት ቀን ግንኙነት ካደረጉ እርግዝና የመፈጠር እድሉ በጣም ከፍተኛ ነው። ይህ ማርገዝ ለሚፈልጉ ሴቶች ነው። መቼ ነው ግንኙነት ማድረግ ያለባቸው? አንደኛ፣ የወር አበባችሁ በመጣ በ10ኛው ቀን ጀምሮ እስከ 16ኛው ቀን ድረስ ባሉት ቀናት ውስጥ በየ2 ቀኑ ግንኙነት ማድረግ ውጤታማ ያደርገዋል። ሁለተኛው ደግሞ የሰውነት ሙቀት መጨመርና የማህፀን ፈሳሽ መላላት እንደ እንቁላል ነጭ መሆን፣ እንቁላል እየወጣ መሆኑን የሚያሳዩ ምልክቶች ናቸው። በእነዚህ ቀናቶች ማለትም የወር አበባ ባያችሁ በ10ኛው ቀን ጀምሮ እስከ 16ኛው ቀንና የሰውነታችሁ ሙቀት በጨመረ ሰዓት ወሲብ ማድረግ እርግዝና እንዲፈጠር ስለሚያደርግ ልጅ እምቢ ያላችሁ እርግዝና እምቢ ያላችሁ ሴቶች ይህንን ቀን ትኩረት አድርጋችሁ ብትጠቀሙ ለናንተ ወሳኝ መፍትሄ ነው። እርግዝና የማይፈጠርባቸው ወይንም ደግሞ ነጭ ቀናቶች የሚባሉት እርግዝናን መከላከል ለሚፈልጉ የወር አበባ ከመጣበት 1ኛው ቀን ጀምሮ እስከ 7ኛው ቀን ድረስ እንዲሁም እንቁላል ከወጣ ከ3 ቀናት በኋላ እስከ ቀጣዩ የወር አበባ ድረስ ያሉት ቀናት እርግዝና የመፈጠር እድላቸው በጣም ዝቅተኛ ነው። ነገር ግን የወር አበባችሁ መደበኛ ሬጉላር ካልሆነ ይህ ዘዴ ሊሳሳት ስለሚችል ቀኑን በደንብ መቁጠርና ማስላት ያስፈልጋችኋል። ባጭሩ የሰውነታችሁን ዑደት ማወቅ ጤናችሁን ለመቆጣጠር ወይንም ደግሞ እርግዝናውን ከፈለጋችሁ ለማርገዝ እርግዝናውን ካልፈለጋችሁት ደግሞ ላለማርገዝ ስለሚረዳችሁ እያንዳንዷን ቀን በደንብ መቁጠርና ማስላት ያስፈልጋችኋል። ውድ ቤተሰቦቻችን፣ ይህ ቪታሊቲ አምሃሪክ ዩቲዩብ ቻናል ነው። በዚህ ቻናል የተለያዩ ጤና ነክ የሆኑ ነገሮችን የምንዳስስ ስለሆነ ቻናሉን ከወዲሁ ሰብስክራይብ በማድረግ እንድትወዳጁን በአክብሮት እንጋብዛለን። ለወዳጅ ለቤተሰቦቻችሁም ሼር በማድረግ በተለይ በዚህ ጉዳይ ላይ ከትዳር አጋራችሁ ጋር በግልጽ ቋንቋ መነጋገር ያስፈልጋችኋል። ሼር ሰንብቱ። በቀጣይ ቪዲዮ እንገናኛለን።